ከአስደናቂ ቸርነቱና ፍቅሩ የተነሳ እግዚአብሔር ይቅርታ በማድረግ ይታወቃል። ስለዚህ እኛም ደግሞ የእግዚአብሔር ልጆች የሆንን ይቅርታን በሕይወታችን በማሳየት በእግዚአብሔር ፊት እንድንኖር እግዚአብሔር ይፈልጋል። ስለዚህ ስለ ይቅርታ እንግዲህ ስንማር ስለ ይቅርታ ብዙ ነገር አንስተን ማውራት እንችላለን። ግን ይቅርታ ምንድን ነው የሚለውን ነገር እየተማርን ትርጉሙን እንሰጣለን ማለት ነው። ይቅርታ ምንድን ነው ሲባል ብዙ ሰው በአጭር ቃል ወደ አሁኑ ሊመልስ ይችላል። ግን ወደ ተግባር ስንመጣ ግን ይቅርታ የሚለው ነገር በጣም ቀላል የሚመስል እጅግ ግን ከባድ የሆነ ነገር ነው። ከባድ የሆነ ነገር ነው። ስለዚህ ይቅርታ ታዲያ ምንድን ነው የሚለውን ነገር እንመለከታለን። ይቅርታ ምን እንደሆነ የምንመለከተው የመጀመሪያው ሐሳቤ ይቅርታ ምንድን ነው ለሚለው የመጀመሪያው ሐሳቤ ይቅርታ ማለት የበደልናቸውን ሰዎች በትህትና በፊታቸው ሆነን ይቅርታ መጠየቅ ነው። ምህረትን መጠየቅ ነው። የመጀመሪያው የይቅርታ ትርጉም ይሄ ነው። ስንቶቻችሁ ሰምታችሁ ይልቃል? አይሰማም? ምን አይነት ከባድ ነገር ትነግረናለህ ልትሉ ትችላላችሁ። ከባድ ቢሆንም ግን ዛሬ እግዚአብሔር ይህንን ቃል ከኛ ይፈልጋል። እስቲ ማቴዎስ ወንጌል ምዕራፍ 5 ከ23 እስከ 24 ያለውን የእግዚአብሔርን ቃል እንከፍታለን። ማቴዎስ ወንጌል ምዕራፍ 5 ሁላችንም ይህን ክፍል እናወጣለን። ከ23 እስከ 24 ይህንን ጌታ ኢየሱስ ክርስቶስ ነው ያስተማረው። የተራራ ስብከት በሚባለው ስብከቱ ላይ ሲያስተምራቸው ደቀ መዛሙርቱን ይህንን ነገር ሲነግራቸው እንመለከታለን። እንግዲህ መባህን በመሠዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ምን ሆን ይላል? ታረቅ። በኋላም መጥተህ መባህን አቅርብ ይላል። እዚህ ውስጥ የምንመለከተው ስለ ይቅርታ እዚህ ጋር ስንመለከት ይቅርታን ጌታ ኢየሱስ ክርስቶስ ሲያስተምር በመጀመሪያ ደረጃ ይቅርታ ማድረግ ማለት ይቅርታ መጠየቅ በጣም አስፈላጊ የሆነው ከእግዚአብሔር ጋር ላለን ግንኙነት ጠቃሚ እንደሆነ ያሳያል። እግዚአብሔርን ለማምለክ ስትመጣ፣ እግዚአብሔርን ለማገልገል ስትመጣ፣ በእግዚአብሔር ፊት ለመጸለይ ስትመጣ፣ በእግዚአብሔር ፊት ለመቆም ስትመጣ በመጀመሪያ ማድረግ ያለብህ ነገር ምንድነው? ሂድና መባይን ከማቅረብ በፊት ለአምላኪ ለእግዚአብሔር ከመስገድ በፊት አገልግሎትን ከማቅረብ በፊት መስዋዕትን ከማቅረብ በፊት ሂድና ወንድም አንዳች ነገር ካንተ ጋር ቢኖረው ሂድና ከሱ ጋር ምን አድርግ? ባራ አራዋተ ውርሳዳያ ሂድና ጨርሰና ይላል። ምን አድርገና? ጨርሰና። አያችሁ፣ የመጀመሪያው ይቅርታን የምንጠይቀው እኛና እግዚአብሔር ያለን ግንኙነት እንዳይበላሽ ነው። እኛና እግዚአብሔር ግንኙነታችን እንዳይበላሽ ከወንድማችን ጋር ያለውን ነገር ከእህታችን ጋር ያለውን ነገር ሄደን መጨረስ አለብን። ይሄ ምናልባት እህታችንን ጎድተን ወንድማችንን ጎድተን አሳዝነን ዝም ብለን ልንቀመጥ እንችላለን። እኔ በጌታ ፊት ጨርሻለሁ ብለን ልንቀመጥ እንችላለን። ኖ አንተ መጨረስ ትችላለህ፣ ግን መጨረስ የምታውቀው እዛ ስትሄድ ነው። ሂድና ተብለሃል።
አያችሁ ይቅርታ ምን አይል እንደሚከብድ ከቀደሙ ትንሽ አሁን ከበድ ይላል መሄድ። ይሄንን ራሳችንን ዝቅ አድርገን ስጋችንን የሚፈታተንን መንፈሳችንን ዝቅ አድርገን ክብራችንን ጥለን ትሕትናን ተሞልተን የዋህነትን ተሞልተን ቅንነትን ተሞልተን የእግዚአብሔርን ቃል ለመታዘዝ ሄደን በወንድማችን ፊት እህቴ ሆይ በሰማይና በምድር በሰራዊት ጌታ በእግዚአብሔር ፊት በድዬሻለሁ በድዬሃለሁ ብለን መውደቅ ምን ያህል ይከብዳል? እንዲህ ቀላል ነው? ቀላል ነው ወይ ወገኖች? አላችሁ? ከበድ ያለ ነው ዛሬው መልእክት። እንግዲህ ላይዋጥልን ይችላል፣ ሊከብደን ይችላል። ግን ሁልጊዜ ወንድማችንን መበደላችን እህታችንን መበደላችን እሱም ብቻ አይደለም የበደልነው። አንድ ነገር ልንገራችሁ፣ የሰራዊት ጌታ እግዚአብሔርም አዝኖብናል። መንፈስ ቅዱስ አዝኖብናል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አታርጉ? አታሳዝኑ። ስለዚህ ወንድማችንን ስንበድለው እህታችንን ስንበድለው ማን አዝኗል? መንፈስ ቅዱስ አዝኗል። ያዝናል እንደ መንፈስ ቅዱስ ያዝናል? አለ እዚህ ጋር ፓስተር ስለዚህ ወገኖቼ ሆይ አንዱ ሄደን ይቅርታ የምንጠይቀው ከእግዚአብሔር ጋር ያለንን ሪሌሽንሺፓችንን ስትሮንግ የሆነውን ሪሌሽንሺፓችን እንዳይበላሽ ሄደን በወንድማችን ፊት ምን ማድረግ ይፈልጋል? ይቅርታ መጠየቅ ይፈልጋል። ያ ብቻ አይደለም። እኛ ወንድሞቻችንን ስንበድል እህቶቻችንን ስንበድል በመስሪያ ቤት ሊሆን ይችላል፣ በጎረቤት ሊሆን ይችላል፣ በድንበር ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በገበያ ስፍራ ሊሆን ይችላል። በየትኛውም ነገር ይሁን ግን ህሊናችን አንድ የሚደውለው ነገር አለ። እኛ በአንደበታችን አልበደልኩም አላሳዘንኩም ልንል እንችላለን። ህሊናችን ግን ምን ይላል? ወንድምህን በድልሃል፣ እህትህን በድልሃል፣ እህትሽን በድለሻል፣ አሳዝነሻታል፣ አቁስለሻታል፣ ሂጂና ይቅርታ ጠይቂ። ባለቤትህን በድላታል፣ ሂድና ይቅርታ ጠይቅ። ሚስትህን በድላል፣ ሂድና ይቅርታ ጠይቅ። ይታያችኋል። ሚስቱን የበደለ ሰው በባለቤቱ ፊት ይቅርታ አስጠይቅ። ከባድ ይመስላል። ነገር ግን ያን ማድረግ አንዱ የቅንነት ህይወት ነው። አንዱ የጽድቅ ህይወት ነው። አንዱ የበጎነት ህይወት ነው። አንዱ የመልካምነት ህይወት ነው። አንድ ነገር ልንገራችሁ። እኛ የሌላ ሰዎችን ስናሳዝን እነዛ ሰዎች በእኛ ላይ ሲያዝኑብን በቤታቸው ሄደው እንደሚያለቅሱ በእግዚአብሔር ፊት እንደሚያለቅሱ እናውቃለን። እግዚአብሔር ሆይ አልበደልኩትም፣ አልጎዳሁትም፣ ግን እንዲህ ያደረገኝ ብሎ በእግዚአብሔር ፊት ያለቅሳል። ያ መራራ ለቅሶ ለኔና ለእናንተ ጥሩ አይደለም። ለቤታችን ጥሩ አይደለም። ለሀገር ጥሩ አይደለም። ለቤተ ክርስቲያን ጥሩ አይደለም። ሰማይን ይዘጋል። እኛ ግን ሄደን በእግዚአብሔር ፊትና በእነሱ ፊት ስንወድቅ የሰማይ አምላክ እግዚአብሔር መከራን ከላያችን ላይ ያነሳል። አሜን። በሽታን ከላያችን ላይ ያነሳል። ያንን ሰው እንፈውሰዋለን። ያንን የሰበርነውን ሰው እንጠግነዋለን። የተዋረድን ሊመስል ይችላል፣ ግን የሰውን ሕይወት እየፈወስን እንዳለ ልብ ልንል ይገባናል። የብዙ ሰው ችግር ዝቅ ማለት ነው። ትልቁ ችግራችን
በውስጣችን ያለውን ስጋችንን መግደል እንዴት ከባድ ነው። ነገር ግን አንድ ነገር እነግራችኋለሁ፣ ይቅርታ ማድረግ ለሕሊናችን ፈውስ ነው። ለሕሊናችን ፈውስ ነው። ሁልጊዜ መንፈስ ቅዱስ እዚህ ጋር ስንመጣ ስናመልክ ቀጥ ያደርጋል። እግዚአብሔር ቃል ይመጣል፣ ሂድና ይቅርታ ጠይቅ ይላል። እኛ ግን ይቅርታ ለመጠየቅ ልባችን ደንዳና ነው። ዛሬ አንድ ነገር ልንገራችሁ፣ ልባችሁን ስበሩ፣ በእግዚአብሔር ፊት ውደቁ። ኃጢአቱን የሚሰውር ምን አይሆንም? አይለማም። የሚናዘዛትና የሚተዋት ምን ያገኛል? ምሕረትን ያገኛል። አያችሁ፣ ይቅርታን ስንጠይቅ ወደ ቤታችን፣ ወደ ሕይወታችን፣ ወደ ኑሯችን፣ ወደ አገልግሎታችን የእግዚአብሔርን ምሕረት ይዘን እንመጣለን። ያ ሰው ብቻ አይደለም፣ ያ እግዚአብሔርም ይምረናል። አሜን። ስንቶቻችሁ የእግዚአብሔርን ምሕረት ትፈልጋላችሁ? ያልጠፋ ነው ከማን ምሕረት የተነሳ ነው? የእግዚአብሔር ምድር፣ የእግዚአብሔር ምሕረት የሌለበት ምድር፣ የእግዚአብሔር ምሕረት የሌለበት ቤተሰብ፣ የእግዚአብሔር ምሕረት የሌለበት ሕይወት እጅግ አስጨናቂ ሕይወት ነው። እጅግ አስጨናቂ ሕይወት ነው። የኢትዮጵያውያን ታላላቅ ሰዎች አባባል ይላል አንድ ጽሑፍ፣ ክርስቲያን ማለት መበደል የማይችል ሳይሆን ክርስቲያን ማለት መበደል የማይችል ሳይሆን በድሎ ይቅርታ መጠየቅ የማይከብደው ሰው ነው ይላል። በድሎ በፍጹም እኔ አልበድልም ማለት የሚችል ሰው ሳይሆን ሊበድል ይችላል፣ ሊያጠፋ ይችላል፣ ሊያሳዝን ይችላል። ነገር ግን ትልቁ ደግሞ ምንድነው? በድያለሁ ብሎ መውደቅ። ስሙ ይባረክ፣ ስሙ ይባረክ። እንዲህ አይነት ሕይወት ጌታ ይስጠን። ስለዚህ ይቅርታ ማለት ምንድነው? የበደልናቸውን ሰዎች በሉሲ ሄደን ይቅርታ መጠየቅ ነው። እግዚአብሔር ይርዳን። ሁለተኛው ሐሳብ፣ አሁን ሁለተኛው ደግሞ በጣም ይከብዳል። ከዚህ በጣም ቀላል ይመስላል፣ ደግሞ በጣም ይከብዳል። ሁለተኛው ሐሳብ ደግሞ በጣም ይከብዳል። ሁለተኛው ሐሳብ ምንድነው ብትሉ፣ የበደሉንን ሰዎች፣ ያሳዘኑንን ሰዎች፣ የሰበሩንን ሰዎች ይቅር ማለት። ሁለተኛው ምንድነው? የበደሉንን ሰዎች፣ ያሳዘኑንን ሰዎች፣ የሰበሩንን ሰዎች ምን ማለት? ይቅር ማለት። በጣም ይከብዳል፣ በጣም ይከብዳል። በጣም ተጎድታችሁ፣ በጣም አዝናችሁ፣ በጣም ውስጣችሁ ተሰብሮ ግን በፊታችሁ ሰው ወድቆ እያለ በፍጹም እኔ ይቅር ማለት አልችልም ይላል አንዳንድ ሰው። እስቲ ማርቆስ ምዕራፍ 11ን እንመልከት። ማርቆስ ምዕራፍ 11 ይህንንም የተናገረው ጌታ ኢየሱስ ክርስቶስ ነው። ማርቆስ ምዕራፍ 11 ከ25 እስከ 26 ከቁጥር 24 ስለሚጠቅማችሁ ልናገር። ከቁጥር 24 ጀምሮ እንደዚህ ይላል፣ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ስሙ ይባረክ። አሜን። እስቲ የጸለያችሁ ሰዎች፣ በተለያየ ነገር የጸለያችሁ ሰዎች በአጋጣሚ እጃችሁን ከፍ አድርጉ እስቲ። እመኑ ይሆንላችኋል። እመኑ ይሆንላችኋል። እመኑ ይሆንላችኋል። ይሆንላችኋል። ሃሌሉያ። ይህን ከተናገረ በኋላ ጌታ ኢየሱስ ክርስቶስ አንድ በጣም ትልቅ ነገር ሲናገር እንሰማለን። ለጸሎት በቆማችሁ ጊዜ ይላል፣ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ፣ በማንም ላይ አንዳች ቢኖርባችሁ
ይቅር በሉት። እናንተ ግን ይቅር ባትሉት በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። እስቲ ደግመን እናንብበው። እስቲ ደገሙት። እስቲ በጣም የሆነ የሚጣፍጥ ምግብ ስታገኙ ምን ታደርጋላችሁ? ድገም አይደለም እንለው? እስቲ እንድገመው። ምን ይላል? ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉት በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁ። አያችሁ፣ እዚህ ጋርም ጌታ ኢየሱስ ክርስቶስ ሲናገር ይቅርታ ማድረግ ጥቅሙ ለእኛ እንደሆነ ይናገራል። ይቅርታ ማድረግ የመጀመሪያው ጥቅም ምንድነው ብትሉ፣ እግዚአብሔር ጸሎታችንን ይሰማል። እግዚአብሔር ልመናችንን ይሰማል። አሜን። ወድቀን በፊቱ ስንጸልይ፣ በአምላካችን ፊት ተንበርክከን ስንጾም ስንጸልይ፣ እኛ የይቅርታ ሰዎች ከሆንን፣ እኛ የበደሉንን ሰዎች፣ እኛ የጎዱንን ሰዎች፣ እኛ ያስለቀሱንን ሰዎች፣ ያደሙንን ሰዎች ይቅር ስንላቸው፣ ተንበርክከን በጌታ ፊት ስንጸልይ እግዚአብሔር ጸሎታችንን ይሰማል። ከሰማይ ሆኖ ጸሎታችንን ይመለከተዋል። እንባችንን ያብሳል። ስብራታችንን ይጠግናል። እንቆቅልሻችንን ይፈታል። ነገር ግን በጨከነ ልብ፣ በደነደነ ልብ፣ በማይመለስ ልብ፣ ርኅራኄ በሌለው ልብ በእግዚአብሔር ፊት ስንቆም እግዚአብሔርም ደግሞ ፊቱን ከእኛ ዞር ይላል። በጣም ይከብዳል። በጣም ይከብዳል። በክፉ ቀን ነገሮች በከመረሩ ሰዓት የሰራዊት ጌታ እግዚአብሔር ሆይ ብላችሁ ስትጮኹ፣ ሰማይ ሲዘጋ፣ ነገሮች ሁሉ ሲጨልሙ እንዴት ይከብዳል። ግን በፊቱ ይቅር ለሚሉ ሰዎች ሰማይ ክፍት ነው። አሜን። እስጢፋኖስ በድንጋይ እየተወገረ መወገር ብቻ አይደለም፣ እየሞተ እየደማ አገልግሎቱ እየቆመ ዘመኑ እየቆመ በሞት አፋፍ ላይ ሆኖ ዓይኖቹ ተከፈቱለት። በአብ ቀኝ የተቀመጠውን ኢየሱስ ክርስቶስን ተመለከተው። ከዛ ምን አለ? አባት ሆይ የሚያደርጉትን አያውቁምና በደላቸውን እንዳታደርግ አትቁጠርባቸው፣ ይቅር በላቸው። እየሞተ እየደማ በድንጋይ ጭንቅላቱ እየተመታ እየተወገረ፣ እኔና እናንተ እንደዚህ አይነት በደል ደርሶብናል። አያችሁ ምን አይል ይቅርታ ከባድ እንደሆነ። ይቅር ማለት ምን አይል። በጣም ብዙ ሰዎች አላችሁ አሁን እዚህ ውስጥ ባሎቻችሁን ይቅር ማለት ያቃታችሁ፣ ሚስቶቻችሁን ይቅር ማለት፣ ልጆቻችሁን ይቅር ማለት ያቃታችሁ። አንድ ጽሑፍ ላይ ሲናገር አንድ አባት ከልጁ ጋር ተጣልቶ ልጁ በጣም አሳዝኖት ጠፋ ከቤት። በኋላ ቢፈልገው ልጁን ሊያገኝ አልቻለም። ከዛ ወደ ጋዜጠኞች ሄደና በጋዜጣ አሳወጀ። በዚህ ወር በዚህ ቀን ልጁ ፓኮ የሚባል ልጅ ነው። በዚህ ቦታ ላይ ልጄ ሆይ እንድትመጣ ምህረት አድርጌልሃለሁ፣ ይቅርታ አድርጌልሃለሁ። ልጄ ሆይ አንተም ደግሞ በእኔ ያዘንከው ነገር ብኖር ይቅር በለኝ። ማክሰኞ በዚህ ቀን በዚህ ቦታ እንገናኛለን ስል ያንን ጋዜጣ ያነበቡ ብዙ ፓኮ የሚባሉ ብዙ ልጆች የአባታቸውን ምህረት የሚፈልጉ የዛን ቀን በጣም ብዙ ሰዎች ተገኙ። ለካ ብዙ ሰዎች ምህረት የሚፈልጉ በጣም ብዙ ሰዎች አሉ። ምህረት እንድናደርግ እግዚአብሔር ይርዳን። ስለ ኔልሰን ማንዴላ ያነበባችሁት ሰዎች ትኖራላችሁ ብዬ አስባለሁ። ይህ ሰው በጣም ስለ ሀገሩ
አፓርታይድ በተባለው ታሪክ ላይ የደቡብ አፍሪካ ጥቁሮችን ነፃ ለማውጣት የታገለ ትልቅ ሰው ነው። ስለነሱ ስል ብዙ ነገር ተጎድቷል። መፍቱን አጥቷል። ቤተሰቡ ተሰዷል። እሱ ተሰዷል። ያ ብቻ አይበቃም ተብሎ ታስሯል። 27 ዓመት በወህኒ ቤት ውስጥ ተጎሳቅሎ ታስሯል። መከራን አይቷል። ተገርፏል። በጣም በማይመች ሁኔታ ውስጥ አሳልፏል። ግን ከዛ ወጥቶ ሲመጣ ያለው ነገር ምንድነው? በቃ ኔልሰን ማንዴላ ተፈቷል። አሁን የነጻነት ጊዜ መጥቷል። ስለዚህ ድሮ የጨቆኑንን ሰዎች አሁን ይበቀላቸዋል ብለው ጓደኞቹ የሚያውቁት ሁሉ ከሱ ጋር የታገሉት ሁሉ ስሉ እንደዚህ ነው ያለው። እኔ ከእስር ቤት ተፈትቻለሁ፣ ነገር ግን ሌላ እስር ቤት ውስጥ ነው ያለሁት። ከዛ እስር ቤት የምፈታው በጣም የበደሉኝን ሰዎች፣ ወገኖቼን የበደሉ ሰዎች በጎዳና ላይ እያንሸራተቷቸው የገረፏቸው የደበደቧቸውን ሰዎች፣ መፍትሄ ያሳጣቸውን ሰዎች፣ እነዛ ነጮችን ይበቀላቸዋል ብለው ሲጠብቁ፣ እሱ ግን እኔ ከእስር ቤት የምፈታው እነዚህን ሰዎች ይቅር ስላቸው ነው። ከልቤ እስር ቤት ውስጥ የሚፈታዋል። እኛ ብንሆንስ የበደሉንን ያስጨነቁንን እንበቀላቸዋለን። ስልጣን ላይ ስንወጣ፣ የሆነ ከፍታ ላይ ስንወጣ እንበቀላቸዋለን እንጂ ምህረትን አናደርግም። ምህረት እንድናደርግ እግዚአብሔር ይርዳን። ኔልሰን ማንዴላ አንድ ጊዜ ከዚሁ ጋር አያይዤ ልናገርና እሱ ከታላላቅ ሚኒስቴሮች ጋር ወደ ሆቴል ገብቶ እያለ ምግብ እየበላ አንድ ትልቅ ሰው ዛጋ ደግሞ ቁጭ ብሎ ምግብ አዞ እየጠበቀ ነው ያለው። ከዛ በኋላ ቀና ብሎ ስመለከት፣ ቤት ውስጥ ያሉትን ሰዎች ስመለከት አንድ ጠና ያለ ሰው ዛጋ ቁጭ ብሏል። እዛ ያንን ሰዎች ወታደሮችን ጥሩትና አምጡት አለ። እንግዲህ ንጉሥ ሲያዛቸው ወታደሮች ምን ያህል እንደሚሽቆጠቆጡ እንደሚታዘዙ ታውቃላችሁ። ከዛ በኋላ ወደ አሁኑ ፈጠኑና በፊቱ ላይ ገጭ ብለው ቆሙና አቤቱ የተከበሩ ንጉሥ ይፈልጎታልና ወደዚህ ይምጡ ስሏቸው ሰውየው መንቀጥቀጥ ጀመሩ። ሰውነታቸው ልክ ወባ እንደያዘው ወይ በሽታ እንደያዘው ሰው መንቀጥቀጥ ጀመሩ። ቅድም ጤናማ የነበሩ ለካ እሳቸው ናቸው። ከዛ ወደ እሳቸው አመጧቸው። እሳቸው ምግብ ለመብላት በተቀመጡበት ምግብ እንዲበሉ አደረጓቸው። ወታደሮቹ ለምንድን ነው እኛ ስንጠራቸው እኚህ ሰው እንደታመመ ሰው አሁን እንኳን እየበሉ እጃቸው እግራቸው የሚንቀጠቀጠው ለምንድን ነው ሲባል፣ ያኔ በታሰርኩ ጊዜ፣ ያኔ በሐሩር ውስጥ እየተገረፍን እየተጨነቅን በእስር ቤት በነበርን ሰዓት በእኔ ላይ ሽንት የነበረ አዛዥ ነው። ሽንቱን ሲሸናብኝ የነበረ ሰው ነው። ወገኖቼ እኔና እናንተ እንደዚህ እናደርጋለን። ምግብ እናበላለን። ሐዋርያው ጳውሎስ ብሉይ ኪዳን ላይም አለ። ጠላቲ ብራብ ምን ይላል? አብላው፣ ቢጠማስ አጠጣው ይላል። ከዛስ የእሳት ክምር በአናቱ ላይ ምን ታደርጋለህ? ጸጸትን ታደርጋለህ። እኔ ሊገለው ስፈልግ እንዲህ አይነት በደል ሳደርግበት እሱ ደግሞ እንደዚህ ያደርግብኛል፣ ያበላኛል፣ ያጠጣኛል ብሎ እንዲጸጸት ታደርጋለህ። አንድ ጊዜ የሮሜን መጽሐፍ እዛ ቦታ ላይ ማብራሪያ ባክግራውንዱን የጻፈ ሰው እንደዚህ ይላል። ግብጾች ድሮ ሳህን፣ ነጭ ሳህን፣ አሁን ላስቲክ ሳህን ምግብ ማቅረቢያ እያንዳንዱ ሰው ምግብ ማቅረቢያ አይነት ሳህን ድሮ የነበረ ሳህን ላይ አንድ ሰው አንድን ሰው ከበደለ የእሳት ፊም በሳህኑ ላይ ያደርጉና
በሰውየው በበዳዩ አናት ላይ ያስቀምጣሉ። ምን እንዲሆን? ስለበደለው አናቱ እንዲቃጠል ብለው ያደርጋሉ ይባላል። ጳውሎስ ግን ምን አለ? ኖ ኖ ኖ ኖ ኖ ኖ እናንተ ግን መልካም በማድረግ ክፉን በመልካም ምን አድርጉ? አሸንፉ። እስቲ አጠገባችሁ ያለውን ሰው ይቅርታ የማድረግ ጸጋ ይስጥ ይበሉት። አንድ አባባል አለ እንደዚህ የሚል ደካማ ሰዎች በበቀል ያምናሉ ይላል። ኤፍቢ ላይ ያው አንብባችሁ ይሆናል ብዬ አስባለሁ። ደካማ ሰዎች በምን ያምናሉ? በበቀል ያምናሉ። ጠንካራ ሰዎች በይቅርታ ያምናሉ። ጠንካራ የሆኑ ሰዎች ታላላቅ ሰዎች ደግሞ በመርሳት ያምናሉ። ምን ያደርጉታል? ይረሱታል። አያቸው፣ መንፈሳዊ ጠንካሮች ነን ብለን ራሳችንን የምንቆጥር ከሆነ እዚህ ጋር ነው እንግዲህ ፈተናው። በጣም ብዙ ሰዎች የሚፈተኑት እዚህ ላይ ነው። ብዙዎቻችን በዓለም የምንሸነፈው በኃጢአት የምንሸነፈው ኃጢአት ዓለም ስላሸነፉን አይደለም፣ እኛ መቆም ስላቃተን ነው። ሰምታችሁኛል? ይህንን አሁን ፉልፊትኔ ቢገፋው ምን ይሆናል? ይወድቃል። ለምን? መቆም ስለማይችል። ይሄን ግድግዳ ግን ቢገፋው መቆም ይችላል? መውደቅ ይችላል? አይችልም። ለምን? የመቆም አቅም አለው። እኔና እናንተ በክርስትና ሕይወታችን የመቆም አቅም ካለን የትኛውም ነገር ቢገፋን አንወድቅም። እስቲ አሜን ይባላል። እስቲ አሜን በሉ። እስቲ ክብር ለማን ሊሆን? እስቲ ለሚናገረን ጌታ እስቲ ጭብጨባና እልልታ አምጡ። አንድ ሰው እንደዚህ ብሏል። ይቅርታ ማለት አንዲት ጣዕሟ መዓዛዋ የሚያምር ጽጌረዳ ስትረግጡት ሽታ ጠረኗን እንደምትሰጥ አበባ ነው ይቅርታ ማድረግ። ስትረግጧት ምን ታደርጋላችሁ? አበባዋ ሽታው ምን ይሆናል? ይወጣል። ወይ ደግሞ እንዲጨፍለቅ ስታደርጉ ሽታው ምን ይሆናል? ይወጣል። እናንተ እሽት እያደረጋችሁ እሷ ግን ምን ታሰማለች? መልካም ጠረን ታሰማለች። ወገኖቼ እንደዚህ አይነት ህይወት ይስጠን። እሽት ሲያደርጉን ሲያሹን፣ እኛ ግን መልካም ጠረን፣ ስሙ ይባረክ፣ ክርስቲያናዊ ጠረን፣ የፍቅር ጠረን። ፍቅር እኮ ማለት እኮ አንዱ እኮ ምህረት ማድረግ ማለት እኮ እወድሃለሁ ማለት አንዱ የበደለንን ሰው ይቅር ማለት ስንችል ነው። አንድ ግጥም እንደዚህ ይላል። ድንገት ለሚቋረጥ ለዚህ አጭር ዕድሜ እስከ መቼ ልኑር ስንቱን ተቀይሜ፣ ይቅርታ አድርጌ ነገር ጥፋት ጥዬ እኔም ለበደልኩት ይቅር በለኝ ብዬ በእልህ በቁጣ በቀን በቀል ፈንታ እስቲ ነፃ ሆኜ ልኑር በይቅርታ። አሜን። ምን ሊሆን? ልኑር በይቅርታ። ስለዚህ ይቅር ማለት የዮሴፍን ታሪክ ታውቃላችሁ። ዮሴፍ ያን ያህል ወንድሞቹ በድለውት፣ ያን ያህል አሳዝነውት ስለ ዮሴፍ ነው በጣም ብዙ ማውራት አይጠበቅብኝም። ከ20 ዓመት በላይ ስለ ዮሴፍ የሰማ ሕዝብ ነው እዚህ ጋር ያለው። ያን ያህል ተጎድቶ ግን ወንድሞቹን እግዚአብሔር ስልጣን በሰጠው ጊዜ፣ እግዚአብሔር እነሱ ሲገፉት፣ እግዚአብሔር ባከበረው ጊዜ
ለሚጠሉት ለወንድሞቹ የመከራ ቀን ደራሽ ሆነ። ክብር ለኢየሱስ ይሁን። አሜን። ድሮ ዶክተር ኃይሌ እዚህ ጋር ሲያሰለጥኑን ዮሴፍ ራእይ ባየ ጊዜ መሰላል እንደዚህ አሳይተውን እላይ መሰላል ላይ ነበረ። ነገር ግን ከወንድሞቹ ጫና የተነሳ ከቤተሰቡ ጫና የተነሳ ከደረሰበት መከራ የተነሳ ከላይ ከነበረበት ጫፍ ወደ ታች ወረደ። ሲወርድ ማንም አጠገቡ አልነበረም፣ ግን እግዚአብሔር አጠገቡ ነበረ። ወገኖቼ ብዙ ሰዎች ሊገፏችሁ ይችላሉ፣ ግን እግዚአብሔር ከእናንተ ጋር አለ። ሃሌሉያ፣ ስሙ ይባረክ። እግዚአብሔር ከኔ ጋር አለ በሉ እስቲ። ስለዚህ እግዚአብሔር ጊዜው ሲደርስ ከዛ ከወረደበት እንደገና ውጣ አላለውም። እግዚአብሔር ምንድነው ያደረገው? እግዚአብሔር መሰላሉን ገለበጠው። ስሙ ይባረክ። ወደ ታች የወረደውን ዮሴፍን በአንድ ጊዜ ወደ ላይ አወጣዋል። ስሙ ይባረክ። ልትገፉ ትችላላችሁ፣ እናንተ ይቅር በሉ። እግዚአብሔር ከትቢያ ላይ አንስቶ ወደ ላይ ያወጣችኋል፣ ወደ ከፍታ ያወጣችኋል። አሜን አሜን። ይቅር ትላላችሁ፣ ይቅር ትላላችሁ። ምን ነው ፓስተር እየተጎዳው? አንዲት እናት ከባሏ ጋር ታጣልታ በጣም ተጎድታ ይቅር ማለት አቅቷት ብዙ ጊዜ ከማዘኗ የተነሳ ከተሰበረው ልብ የተነሳ በሽተኛ ሆነች። አያችሁ፣ ይቅር ማለት እምብ ስትሉ ግፊትም ሊይዛችሁ ይችላል፣ ስኳርም ሊይዛችሁ ይችላል፣ የተለያየ በሽታም ሊይዛችሁ ይችላል። ለምን? ጭንቀቱ ውስጣችሁ ስላለ። አያችሁ፣ ይቅር ማለት ለስኳርም መድኃኒት ነው ይባላል፣ ለግፊትም መድኃኒት ነው ይባላል። መድኃኒት ነው። ለምን? አእምሯችሁን ያሳርፋል፣ ጭንቀታችሁን ያሳርፋል። ከዛ በኋላ የተወሰኑ ወገኖች ሄደው ለሷ ቢጸልዩ አትፈወስም። ከነሱ መካከል እግዚአብሔር ለአንድ ሰው ተናገረ። እቺ ሴት የተጎዳች ሴት ናት፣ ያዘነች ሴት ናት፣ ግን ይቅር ማለት ያቃታት ሴት ናት። በዚህም ውስጥ ሆና ባሏን ይቅር እንድትለው ብላችሁ ንገሯት ብሎ ስለው ለሰውየው ወገኖች እንዲህ አይነት ነገር ይሰማኛል፣ መንፈስ ቅዱስ እንደዚህ ይናገረኛል ብሎ እሺ መንፈስ ቅዱስ ካለ ብለው ያቺን ሴት ሲያነጋግሯት ያቺ ሴት አዎ እውነት ነው ይቅር ማለት አቅቶኛል፣ ከዚህ የተነኛ ህመምተኛ ሆኛለሁ አለች። እሺ አሁን እኛ እንጸልይልሻለን፣ ይቅር ትያለሽ፣ መንፈስ ቅዱስ እኮ ተናግሯል ሲባል አዎ ይቅር እላለሁ ብላ እንባዋን አፈሰሰች። ከዛ በኋላ ጸልዩላት፣ ያቺ የታሰረች ሴት ብድግ አለች፣ ተፈወሰች፣ ታደሰች፣ መንፈሷ ታደሰ፣ ስጋዋ ታደሰ፣ አእምሮዋ ታደሰ፣ ሁለንተናዋ ታደሰ፣ ዳነች። ለመዳን ትፈልጋላችሁ? ይቀርባል። ሶስተኛውን ልንገራችሁ፣ በጣም ደግሞ ከበድ የሚል የይቅርታ ትርጉም ሶስተኛው። አንደኛው ምንድን ነው? ይቅርታ ማለት ሄዶ ይቅርታ መጠየቅ። ሁለተኛው ምንድን ነው? ይቅር ማለት የበደለንን ሰው ይቅር ማለት። ሶስተኛው ደግሞ አሁንም ይህንንም ጌታ ኢየሱስ ነው ያስተማረው። በጣም የሚከብድ ነው። ይሄ ደግሞ በጣም ይከብዳል። ሶስተኛው የበደሉንን ሰዎች እነሱ አይደል ወደኛ የሚመጡት፣ እኛ ደግሞ ወደ እነሱ ሄደን መታረቅ። የበደሉንን ሰዎች ወደ እነሱ ሄደን መታረቅ ነው ሶስተኛው። እንደዚህ አይነት በመጽሐፍ ቅዱስ እንላለን። እንደ ፓስተር ልትሉ ትችላላችሁ። እስቲ ማቴዎስ ወንጌል ምዕራፍ 18 እንመልከት።
ማቴዎስ ምዕራፍ 18 ከ15 እስከ 17 እኔ ተበድዬ እንዴት ወደሱ ሄዳለሁ? ማቴዎስ ምዕራፍ 18 ከቁጥር 15 ምን ይላል? ሁላችንም አገኛችሁት? እስቲ ያገኛችሁ ከፍ አድርጉ። ያገኛችሁ ከፍ ከፍ ከፍ። ብዙ ሰው አገኝቷል። ክፍሉን በደንብ ማንበብ ያስፈልጋል። ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ምን አድርገው? ውቀሰው። ቢሰማ ወንድምህን ገንዘብ አደረግከው። ባይሰማ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንም ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። ስቴፑን አይታችኋል? እናንተ ተበድላችሁ፣ እናንተ ተጎድታችሁ፣ ግን አንዳንድ ሰዎች የማይሰሙ ልባቸው የደነደነ ሰዎች አሉ። ይሁን ግድ የለም ሂዱ፣ እስቲ ወደ እነሱ ሂዱና ማንንም ሳታማክሩ ና እስቲ ወንድሜ ብላችሁ ለብቻ ጠርታችሁት እንደዚህ እኮ ብለኸኛል፣ እንደዚህ ጎድተኸኛል ብላችሁ አነጋግሩት። ቢሰማ ምን ታደርገዋለህ ይላል? ወንድምን ምን ታደርገዋለህ? ገንዘብ ታደርገዋለህ። ወንድም በይቅርታ ይገዛል። አሜን። ይቅርታ ከገንዘብ ይበልጣል። ገንዘብ ታደርገዋለህ። አይ ደግሞ እምቢ ብልክ፣ አይ በቃ ሄጄ አነጋግሬዋለሁ የራሱ ጉዳይ ብለህ አትተው። እንደገና ምን አድርግ? አንድ ሰው ውሰድ ወይ ሁለት ሰው ውሰድ። ጌታ ኢየሱስ ክርስቶስ ሁለትም ሶስትም በሆናችሁ ጊዜ እኔ በመካከላችሁ እገኛለሁ የሚለው በይቅርታ ሰዓት ነው። ብዙ ጊዜ እኛ ፕሮግራም ሰዎች ሲጠፋ ጌታ እኮ ሁለትም ሶስትም ስለሆነ በመካከላችን ይገኛል የማጽናኛ ቃል እንጠቀማለን። ግን ክፍሉ የሚለው ምንድን ነው? እናንተ ሁለት ሆናችሁ ሶስት ሆናችሁ ለመታረቅ ስትቀርቡ እኔም ደግሞ ሶስተኛ ሆኜ በመካከላችሁ አለው። ታንከዳይዝን ተናራ አለው፣ ከእናንተ ጋር አለው። እስቲ ጌታ አለ የምትሉ በእርቅ ቦታ ላይ አለ የለም? እርቅ ስንቀመጥ አለ የለም? ዛሬ ከአይዛብ ይልቅ በጣም ለእርቅ አስቸጋሪ ማን ነው ብትሉ ክርስቲያን ነው። ክርስቲያን ነው። አንድ ቤተሰብ ለማስታረቅ እርኩና ነገርኳቸው። በቃ እሷ እሱን ትከሰዋለች፣ እሱም ደግሞ እሷን ይከሳል። ኧረ እባካችሁ ተመለሱ ስላቸው እምቢ አሉ። መሸነፍ አቃቻቸው። ሁለቱም አገልጋዮች ናቸው። በሉሽ እናንተ እምቢ ካላችሁ እንጸልያለን አልኳቸው። እንጸልያለን። ከዛ በኋላ ስለ ንስሐ ቃል አነበብኩላቸውና እግዚአብሔርን ሳይሆን እርስ በርሳችሁ ዋና የበደላችሁት እግዚአብሔርን ስለሆነ እሺ እናንተ እርስ በርሳችሁ እምቢ ካላችሁ እግዚአብሔርን ስለበደላችሁበት ነገር ይቅርታ ጠይቁት አልኳቸው። አዎ ጌታ እንደዚህ ማልቀስ ጀመሩ። ማልቀስ ሲጀምሩ በሉ አሁን ደግሞ እርስ በርሳችሁ ይቅርታ ተደራረጉ። እሺ አንዳንዱን አያችሁ እምቢ ስል እንዲም አንበርክከን በዛም እምቢ የሚሉ ሰዎች አሉ። እግዚአብሔር ይቅር ይበለን። አሜን። እስቲ እግዚአብሔር ይቅር ይበለን። አሁን ለይቅርታ ድንጋይ የሆነ ልብ አለ። ስለዚህ እሱ እምቢ በል እንደገና ሌላ ሰው ጨምርና ድና አነጋግረው። ይሄንንም እኮ አድርጌያለሁ፣ ይሄንንም አድርጋል። አቁም በቃ ሂድ አገልግሎትን ጀምር አይልም። ሂድና እንደገና ደግሞ ለቤተ ክርስቲያን ንገራት። ቤተ ክርስቲያን መሪዎች ጋር ሄደ ወንድሜን ይሄንን ስቴፕ ሁሉ ሄጃለሁ እምቢ ብሎኛል። ቤተ ክርስቲያን ታነጋግራለች። እምቢ ካለ ግን ምን አድርገው? ከደሙ ነፃ ነህ፣ እንደ አረመኔ ቁጠረው። አያችሁ፣ ይቅርታ የማይሰማ ሰው ምንድን ነው?
አረመኔ ነው በእግዚአብሔር ፊት። ኢቭን የእግዚአብሔርን መንግስት ሊገባ አይችልም። በጣም ከባድ ነው። ስለዚህ ይቅርታን ለመጠየቅ ሄደን ወንድማችንን እህታችንን ሄደን